በሮች ሲዘጉ፣ ሰዎች ሲተውን፣ ነገሮች እንደፈለግን ሳይሆኑ ሲቀር አንዳንድ ጊዜ እግዚአብሔር ረሳን ብለን እንናገራለን። እውነቱ ግን ይሄ አይደለም። የምታልፍበት ፈተና ጊዜያዊ ነው። የእግዚአብሔር ፍቅር ግን ዘላለማዊ ነው። ትንቢተ ኢሳይያስ ምዕራፍ 49 ከቁጥር 16 እነሆ በእጄ መዳፍ ቀርጬሻለሁ፣ እነሆ በእጄ መዳፍ ቀርጬሻለሁ። እግዚአብሔር አሁን የምታልፍበት የህይወት ፈተናና ጎዳና ውስጥ ጸሎትን ይሰማሃል። ዮሴፍ ወደ ጉድጓድ ሲጣል እግዚአብሔር አልረሳውም። ዮሴፍ ወደ እስር ቤት ሲገባ እግዚአብሔር አልተወውም። እግዚአብሔር ላንተ የተሻለ ክብርና ፍጻሜ ስላለው ነው። ስለዚህ ይሄ ድምጽ የምትሰሙ ሰዎች እግዚአብሔር አልረሳኝም፣ እግዚአብሔር አልተወኝም ብላችሁ በዚህ ኮሜንት ሴክሽን ተናገሩ። ይህ መልእክት እናንተን ካነጸ ለወንድሞቻችሁ ሼር አድርጉላቸው። ቤቱን ፎሎ ማድረግ እንዳይረሳ። ተባረኩልኝ። መልካም ሰንበት።